ሰላም ቤተሰቦች እንዴት ናችሁ? እንዴት ቆያችሁኝ? እንግዲህ ደግሞ በቻፕተር 2 ክፍል 2 ወይም ደግሞ ዴይ 2 ላይ እንገኛለን። እንግዲህ ከባለፈው ደግሞ የቀጠሉ አዳዲስ ኮንሰፕቶችን ይዤላችሁ መጥቻለሁ። ኤስኬ ሲስተም ኢንትሪ ኤሪያዎቹ እነማን ናቸው? ታይፕስ ኦፍ ሲኩዌንስ ፎርማቶቹ ምን አይነት ናቸው? እንዲሁም ደግሞ ፑልባክ እና ኮሬክሽን ምንድነው? ብላሽ ምንድነው የሚለውን ነገር በዚህ ቪዲዮ እንመለከታለን ማለት ነው። ከመጀመሪያው ለመጀመሪያ ያክል ኤስኬ ሲስተም ኢንትሪ ኤሪያዎቹ እነማን ናቸው? አራት ዋና ዋና ኢንትሪ ኤሪያዎች አሉት። ቢ፣ ቢሲ፣ ሲ እና ደብሊውሲኤል ኤሪያዎች ይባላሉ። ቢ ኤሪያ እንግዲህ ከዜሮ ተነስቶ ኤ ጋር ሪትሬስ ካደረገ በኋላ ወይም ደግሞ ኤ ጋር ደርሶ ሲመለስ ሪትሬስ የሚያደርግበት ኤሪያ ቢ እንለዋለን። ቢ ኤሪያ እንግዲህ ቢ ኤሪያ ከ0.38 ጀምሮ ከ0.38 ጀምሮ እስከ ታች ዜሮን ክሮስ እስከሚያደርግበት ኤሪያ ድረስ ቢ ነው ማለት ነው። ቢ ኤሪያ በጣም ሰፊ ነው። በዋነኛነት ጎልደን ኤሪያውን እሱን ፎከስ ማድረግ መቻል ይኖርብናል። ነገር ግን ያው ከዚህ በፊት እንደተማማር ነው ቢ ቫሊድ የሚሆነው ዜሮን እስካላለፈው ድረስ ቫሊድ ነው። ስለዚህ ይህንን ከግምት ውስጥ ማስገባት መቻል ይኖርባቸዋል። ስለዚህ ቢ ራሱን የቻለ ሪስክ አለው፣ ከፍተኛ የሆነ ሪስክ አለው። ነገር ግን እሱም ቢሆን ምንድነው ማለት ነው ቢ ኤሪያ ራሱ ከሌሎች ኮንፍሉዌንሶች ጋር ተያይዞ ምንድን ሊነገድ የሚችል የኢንትሪ ኤሪያ ነው ማለት ነው። ሌላኛው ቢሲ ነው። ቢሲ እንግዲህ ቢሲ ኢንትሪ ኤሪያ ኦከር የሚያደርገው ወይም ደግሞ ሀፕን የሚያደርገው መቼ ነው? ሰክሰስፉል የሆነ ቢን ካገኘን በኋላ ቢ ወደ ሲ በሚሄድበት ሰዓት ኤን ክሮስ ካደረገ በኋላ ኤን ክሮስ አድርጎ ተሻግሮ ተመልሶ ሪትሬስ በሚያደርግበት ሰዓት ነው ቢሲ የሚገኘው። እና ይሄ እንግዲህ ኮሬክት የሚያደርግበት ኤሪያ በደንብ ኮሬክት ያደርጋል። በጣም ክሊን የሆነ ሴታፖችን የሚሰጠን ኤሪያ ነው ቢሲ። ስለዚህ ቢሲን እንግዲህ በትልቅ አጀንዳ ውስጥ መጻፍ ወይም ደግሞ ኖት ማድረግ ያስፈልጋል ማለት ነው። ሌላኛው ኤሪያ ሲ ነው። ሲ እንግዲህ ታርጌት ኤሪያ ነው። ሲ ታርጌት ኤሪያ ነው። ኮንሶሊዴት የሚያደርግበት ወይም ደግሞ ብሬክአውቶችን የምንመለከትበት ኤሪያ ነው ሲ ኤሪያ በአጠቃላይ። እና በጣም ጥንቃቄ ይፈልጋል ሲ ኤሪያ፣ ምክንያቱም ታርጌቱ ፊኒሽ የሚያደርግበት ቦታ ነው። ስለዚህ በጣም የመተኛት ፕራይሱ ለጥ ማለት እዛ ቦታ ላይ ሄዶ እንደዚህ አይነት ባህሪዎችን ሊያሳየን ይችላል። ስለዚህ ጥንቃቄ ማድረግ ይፈልጋል። ወይም ደግሞ ብሬክአውቶችን ተመልክተን ሌሎች ሲኩዌንሶችን ፎርም ሊያደርግብን ይችላል። ስለዚህ እነሱን ከግምት ውስጥ አስገቡ። ሌላኛው ደብሊውሲኤል ኤሪያ ነው። ደብሊውሲኤል ኤሪያ እንግዲህ ከዚህ በፊት እንዳየነው እንደተነጋገርነው ከቻይልድ ሲኩዌንስ ወደ ማዘር ሲኩዌንስ የሚቀየርባቸው ኤሪያዎች ናቸው። ስለዚህ እነዚህ ደብሊውሲኤል ኤሪያዎች ሞር በጣም ፓወርፉል ናቸው እና እነሱን በደንብ ግምት ውስጥ ማስገባት እና እነሱን መከታተል በጣም ተገቢ ነው። ኖት እንድታደርጉት የምፈልገው ነገር እዚህ ጋር በጣም ፓወርፉል የሆኑ ኤሪያዎች መካከል ደብሊውሲኤል እና ቢሲ ናቸው እና እነዚህ ኤሪያዎችን እንግዲህ ማርክ አድርጋችሁ ወይም ደግሞ ባክቴስት አድርጋችሁ ብትመለከቱት ምን ያክል ፓወርፉል እንደሆኑ አንደርስታንድ ታደርጋላችሁ እና ከዛ አንግል እንድትወስዱት ለማለት እፈልጋለሁ። ሌላኛው ታይፕስ ኦፍ ሲኩዌንስ ፎርማቶች ናቸው። እንግዲህ የሲኩዌንስ ፎርማቶቹ ብዙ አይነት ፎርማቶች አሉ። በዋነኛነት በመጀመሪያ የምንመለከተው እንግዲህ ኦቨር ኤክስቴንድድ የሆነ ሲኩዌንስ ነው። እንግዲህ ከዚህ በፊትም እንዳወራ ነው ጎልደን ኤሪያውን እሱን ፓስ አድርጎ ዜሮን ክሮስ ሳያደርግ እዛ ጋር ነጥሮ ሊመለስ ይችላል። የሆነ ቦታ ላይ ነጥሮ ሊመለስ ይችላል። ስለዚህ እዛ ቦታ ላይ ነጥሮ እንግዲህ በሚመለስበት ሰዓት ምን ላይሰጠን ይችላል ማለት ነው። ይሄ እኛ ኤክስፔክት የምናደርገው የምንጠብቀውን
ኮሬክሽን ቢሲን ላይሰጠን ይችላል። ቢሲ ሀፕን ላያደርግ ይችላል። ዊዛውት ሪኢንትሪ በጣም በአግሬሲቭሊ ምንድን ሊያደርግ ይችላል ማለት ነው፣ ሲን አቺቭ ሊያደርግ ይችላል። ስለዚህ እንደዚህ አይነት ኦቨር ኤክስቴንድድ የሆነ ሲኩዌንስ ልትመለከቱ ወይም ደግሞ ልንመለከት እንችላለን። ስለዚህ ይሄ ኦቨር ኤክስቴንድድ ሲኩዌንስ ይባላል። ስለዚህ ይህንን ማወቅ መቻል ይኖርባቸዋል። ሌላኛው በሁለተኛ ደረጃነት ያለው ድሮን አውት ሲኩዌንስ ነው። ይሄ ድሮን አውት ሲኩዌንስ ይሄ ከፍተኛ ግፊት በሚኖርበት ወይ ባይንግ ፕሬሸር ወይም ደግሞ ሴሊንግ ፕሬሸር በሚኖርበት ሰዓት ምስሉ ላይ እንደምትመለከቱት 0.38 ላይ ጎልደን ኤሪያ ውስጥ ሳይነካ 0.38 ላይ ተች አድርጎ ይመለሳል፣ ይወርዳል እና በጣም ግፊት ይኖረዋል። አዳት ሞመንት ቢሲን ሲሰጠን ቢሲ ላይ የምናገኘው ሪያክሽን በጣም ምንድነው በጣም ፋስት ነው። በጣምም ደግሞ ሻርፕ የሆነ ኢንትሪ ነው የሚሆነው። ስለዚህ እሱን ምንድናደርጉ ከግምት ውስጥ አስገቡ። እንደዚህ አይነት የሲኩዌንስ አይነቶች አሉ። ድሮን አውት ሲኩዌንስ እንላቸዋለን እና እሱን ከግምት ውስጥ እንድታስገቡ ለማለት ያክል ነው። ሌላኛው በሶስተኛው ሁኔታ ላይ የምንመለከተው ደግሞ ስሞለር ፌልድ ሲኩዌንስ ክሬትስ ላርጀር ሲኩዌንስ። እንደዚህ አይነት ሲኩዌንሶችን ልንመለከት እንችላለን። ስሞለር ፌልድ የሆነ ሲኩዌንስ እና ላርጀር ሲኩዌንሶችን ሊሰጠን ይችላል። በሆነ ቦታ ላይ ሲን እየጠበቅን ተመልሶ ቢሲ ጋር የሰጠን ይመስል እና ምንድን ያደርጋል ማለት ነው፣ እሱን ክሮስ አድርጎት ሌላ አዲስ ቢ ወይም ደግሞ አዲስ ሲኩዌንስ ክሬት ያደርግልን። ስለዚህ ከዚህ አንጻር እንደዚህ አይነት ነገሮች ሀፕን ሊያደርጉ ይችላሉ እና ቢ ክሮስ እንደተደረገ ስታውቁ ምንድነው ሌላ አይነት ሲኩዌንስ እየጀመረ እንደሆነ አንደርስታንድ ማድረግ እና ከዛ አንግል መውሰድ በጣም ተገቢ ነው ማለት ነው። ሌላኛው እንግዲህ በስተመጨረሻ የምንመለከተው ድሪም ሲኩዌንስ ነው። ድሪም ሲኩዌንስ እንደ ስሙ ድሪም ነው። እንዲህ በቀላሉ ሀፕን አያደርግም። ትናንሽ ታይም ፍሬሞች ላይ በብዛት ልናገኘው እንችላለን፣ ግን ትልቅ ታይም ፍሬሞች ላይ እንዲህ በቀላሉ ላናገኘው እንችላለን። ይሄ ድሪም ሲኩዌንስ ምንድነው? ቫሊድ የሆነ ኢንትሪ ቦታ ላይ ቢጋ ታች አድርጎ በጣም አግሬሲቭሊ በጣም ቱ ታርጌት ኤሪያ ወይም ደግሞ ሲ ላይ ኢሚዲየትሊ የሚሄድበት ታይም ላይ ድሪም ሲኩዌንስ እንለዋለን። ምንም አይነት ኮሬክሽን አይሰጥም። ቀጥ ብሎ ነው ታርጌት ኤሪያውን ፉልፊል የሚያደርገው። ስለዚህ እንደዚህ አይነት ሲኩዌንሶችም ልታዩ ስለምትችሉ እንግዲህ ካገኛችሁ እንደ ስሙ ድሪም ነው ብያለው፣ ግን ከተገኘ በጣም ነው የሚያስደስተው። በጣም አንጀት አርስ የሆነ ትሬድ ነው የሚሆነው ማለት ነው። እና እንግዲህ ቻርት ላይም ደግሞ ወደኋላ ባክቴስት አድርገን የተወሰኑትን እንመለከታለን። ሌላኛው እንግዲህ ፑልባክ ወይም ኮሬክሽን ነው። እንደ አርዕስት ያዝኩት ፑልባክ ወይም ኮሬክሽን ብዙ ጊዜ ኒውስ ታይም ላይ ወይም ደግሞ ከኒውስ በኋላ እናገኘዋለን። ላይክ 4 ሰዓት ላይ ወይም ደግሞ ሌሎች ትልልቅ ታይም ፍሬሞች ላይ ፒን ባሮችን ምናምን እንመለከታለን። ከዛ አግሬሲቭ የሆነ ሙቭመንት እናያለን። እነዚህ ነገሮች ሀፕን የሚያደርጉበት ያው እንግዲህ ለምሳሌ እንደው አንድ ኤግዛምፕል እንኳን ብንወስድ አንድ 4 ሰዓት ካንድል ወደ 16 የ15 ሚኒት ካንድሎች ነው የነሱ ስብስብ ነው እና 15 ሚኒት ላይ ሜቢ ስናየው ብዙም ሴንስ የሚሰጥ ነገር ላይሆን ይችላል። ነገር ግን ታይም ፍሬሞቻችንን እየቀያየርን በምናይበት ሰዓት በ4 ሰዓት በምናምን ምንድነው ይሄ ፑልባክ ወይም ደግሞ ኮሬክሽን ነው። አንዳንድ ጊዜም ደግሞ በኒውስ ታይም ላይ እንግዲህ በአንድ ደቂቃም ሊሆን ይችላል እሱን ታች አድርጎ አግሬሲቭሊ ሲንቀሳቀስ ልናገኘው እንችላለን። ስለዚህ እነዚህ አይነት ፑልባኮችን ወይም ኮሬክሽኖችን ስታገኙ በጥሩ ሁኔታ መጠቀሙ ተገቢ ነው የሚል ምክር አለኝ እና ኒውስ ታይም ላይ ያሉትን ሲቹዌሽን ዞር ብላችሁ ብታያቸው ይህንን ነገር አንደርስታንድ ታደርጉታላችሁ። ለዛሬ እንግዲህ በስተመጨረሻነት የያዝኩት ነገር ቢኖር ብላሽ ነው። ብላሽ ምንድን ነው? BLASH
ይሄ ብላሽ ተርሙ ባይ ሎ ኤንድ ሴል ሃይ ነው። ይሄ እንግዲህ ኤስኬ ጋር ምን ያገናኘዋል ልትሉኝ ትችላላችሁ። ከኤስኬ ጋር የሚያገናኘው ነገር አለ። ኤስኬ ተርኒንግ ኤሪያዎችን የሚያጠና ከኤሊዮት ዌቭ ጋር የሚመሳሰል ስትራቴጂ ነው። ስለዚህ ተርኒንግ ኤሪያዎችን የሚያጠና ከሆነ ተርኒንግ ኤሪያዎቹ ደግሞ ወይ ሎው ላይ ናቸው ያሉት ወይ ሃይ ኤሪያ ላይ ነው። ስለዚህ በጣም ኤክስትሪምሊ ኤክስፔንሲቭ በሚሆንበት ሰዓት ፕራይስ በጣም ሞመንት እንግዲህ አብዛኛው ሰው ሴል ይላል ወይም ደግሞ ለሴል ይዘጋጃል። እንዲሁም ደግሞ ኤክስትሪምሊ ቺፕ በሚሆንበት ሰዓት ደግሞ ወደፊት ዋጋው ሊጨምር ይችላል ተብሎ የሚገዛበት ቦታ ነው የሚሆነው ማለት ነው። በኤስኬም ደግሞ ልክ እነዚህ ፕራይሱ ታርጌቱን ፉልፊል ካደረገ በኋላ ሁሉ ነገር ካጠናቀቀ በኋላ ደግሞ ምን ለመሆን ወይ ለመገዛት ወይ ለመሸጥ ዝግጁ ይሆናል ማለት ነው። ስለዚህ ኤስኬ ሲስተም ይሄንን ስለሚያመላክተን ወይም ደግሞ ስለሚያሳየን እንግዲህ ብላሽ የሚሉ ወርዶችን ከኤስኬ ትሬደሮች ምንድን ልታደርጉ ልትሰሙ ትችላላችሁ። እንግዲህ እናንተም ደግሞ ልትሉ ትችላላችሁ። ስለዚህ ከዛ እንግዲህ ውሰዱት። ብላሽ ማለት ይሄ ነው። እንግዲህ ብላሽ ሲባል ከሰማችሁ ከዚህ አንጻር ነው ማለት ነው። ያው በአማርኛው ብላሽ ደግሞ ሌላ ትርጉም ስላለው ማለት ነው። ከዛ እንግዲህ ውሰዱት። አብራችሁኝ ስላላችሁ አሁንም ከልብ አመሰግናለሁ። ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ፣ ፎሎ ማድረግ እንዳይረሳ። አብራችሁኝ ስላላችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።